ስልካችንን በጥናት ሰዓት እንዴት እንጠቀምበት ነው? ከናካቴው ስልካችንን በጥናት ሰዓት መጠቀም አስፈላጊ አይደለም። ብዙ እህት ወንድሞቼ በቴሌግራም በዋትስአፕ እና በቀጥታ ስልክ የጠየቃችሁኝ ጥያቄ ነው። ብዙዎቻችሁ ስልክን በጥናት ሰዓት እንዴት መጠቀም እንዳለባችሁ ግራ የተጋባችሁ ሰዎች ብዙ ቲፕሶችን ታገኛላችሁ ብዬ አስባለሁ። ይህንን ቪዲዮ እስከ መጨረሻው ተከታተሉና ከቪዲዮ በጣም ወሳኝ ሐሳብ ለእናንተ የሚጠቅም ሐሳብ አምሯችሁ ውስጥ የቀረ ሐሳብ ካለ ሌሎች እህት ወንድሞቻችሁ ጓደኞቻችሁ እንዲጠቀሙበት ሼር አድርጓቸው። ዩቲዩብንም ሰብስክራይብ በማድረግ ግዴታችሁ እንድትወጡ በእግዚአብሔር ስም አደራ ማለት ፈልጋለሁ። እንግዲህ ይህንን ስልክ እንዴት ነው በጥናት ሰዓት መጠቀም ያለብን? ባይገርማችሁ ይሄ ስልክ ሊገለንም ሊያድነንም ይችላል በሁለት መልኩ። ዋናው ነገር አጠቃቀማችን። በእኔ እምነት ቴክኖሎጂ ላልሰለጠነ አእምሮ ወይም ደግሞ ቴክኖሎጂ አጠቃቀሙን ላላወቀው ሰው አድቫንቴጅ ሊሆን አይችልም። ላልሰለጠነ አእምሮ ቴክኖሎጂ መልካም አጋጣሚ ሊሆን አይችልም። በጥናት ሰዓት በተለይ ተማሪዎች ስልካችሁን እንዴት ነው መጠቀም ያለባችሁ? እንዴትስ ነው እየተጠቀማችሁት ያላችሁት? አሁን ላይ እስኪ ራሳችሁን ጠይቁት። ይሄ ስልክ አጠቃቀሙን ላወቀ ሰው በደንብ ዌል ማኔጅ ማድረግ ለቻለ ሰው ይሄ ስልክ በጣም የማይሰለች ጓደኛ ነው። ይሄን ስልክ አጠቃቀሙን ካወቅ ነው የማይሰለች ስንጠይቀው የማይሰለች በጣም የሚገርም መምህር ነው። ይሄ ስልክ መጠቀም ከቻልን በስነ ስርዓት መጠቀም ከቻልን ለዓላማችን እንዲሆን አድርገን መጠቀም ከቻልን ይሄ ስልክ ውስጡ ላይ በጣም ብዙ የእውቀት ማዕዶች አሉ። አእምሯችንን ወደ ተሻለ መንገድ የሚገፉ ብዙ ነገሮች አሉ። አጠቃቀሙን ካልቻልነው ደግሞ ገደል እንገባበታለን። እዚህ ውስጥ ለኛም አይሆኑ ከኛ ባህልና ወግ ጋር አብረው የማይሄዱ ከሃይማኖቶቻችን የሚያስወጡ በጣም ባዕድ የሆኑ ነገሮች የታጨቁበትም ጭምር። ስለዚህ በጥናት ሰዓት ተማሪዎች ስልካቸውን እንዴት ነው መጠቀም መቻል ያለባቸው? እንግዲህ አንድ ተማሪ ላይብረሪ ገብቶ እያነበበ ያለ ኤክስፒሪየንስ የሚያረጋቸውን ነገሮች እናንሳ። ለምሳሌ እኔም ተማሪ ያለው ኤክስፒሪየንስ አረጋው የነበረው ብዙዎቻችሁ ኤክስፒሪየንስ የምታረጉት ስታነቡ ሁሉም ሐሳብ ግልጽ ላይሆንላችሁ ይችላል። ለምሳሌ አንድ ሰንተንስ ግራ ገባችሁ። ከዛ ሰንተንስ ውስጥ ያሉ ሁለት ቃላትን ሶስት ቃላቱን ስማርት ዲክሽነሪ ላይ ገብታችሁ ብትፈቱ ቅድም ድፍን ብሎ የነበረው ሐሳብ ግልጥልጥ ይላል። ይሄ ነው እንዴ ግራ ያጋባይ ትሉና የሚል ሳውንድ ጀነሬት ታረጋላችሁ። ምን ሲሆን ነው ግን ስልካችሁን ለዚህ ከተጠቀማችሁት? ስልካችሁ ላይ ያሉት አፕሊኬሽኖች አጠቃላይ የናንተን ህይወት ወደ ተሻለ ደረጃ ሊገፉ የሚችሉ ከሆኑ ነው። ችግሩ ምንድነው? ያንን አረፍተ ነገር ከፈታችሁ በኋላ ያንን ሰንተንስ በቃ ተረዳችሁት፣ ቃላታችሁን ፈታችሁ ተረዳችሁት፣ አገኛችሁት ምናምን ሐሳቡን። ከዛ ቀጥሎ ደግሞ ምንድነው የምትሰሩት? በቃ ጨረሳችኋል ስራችሁን። ካምባክ ጌም ወደ ነበራችሁበት መመለስ፣ ስልካችሁን ባፍት አድርጋችሁ ማስቀመጥ፣ እናንተ ወደ ጥናት መመለስ መቻል አለባችሁ። ግን ብዙዎቻችሁ ምን ስህተት ትሰራላችሁ? እዚህ ላይ ትናንትና የተነሳችሁትን ፎቶ ማየት ትጀምራላችሁ። እንዴ ጓደኛዬ ምንድነው ለብሶ የነበረው ምናምን እንዴ አይነት ልብስ አለው እንዴ አንተ አስተውየው አላቅም። በቃ ሌላ ውስጥ ትገባላችሁ። ይህንን ማድረጋችሁን ማቆም መቻል አለባችሁ። በቃ አሁን ምንድነው ያረጋችሁ ያላችሁት? እያነበባችሁ። ስለዚህ እናንተን ራሳችሁን ለጥናት መስጠት መቻል አለባችሁ። እያንዳንዱ እንቅስቃሴዎቻችሁ በሙሉ የእጃችሁ እንቅስቃሴ፣ የእግራችሁ እንቅስቃሴ፣ ውስጥ ላይ አእምሯችሁ ውስጥ የሚከወነው ኤቭሪቲንግ ወደ ዓላማችሁ እንዲወስዳችሁ ተደርጎ መሰደር እና በደንብ መሰራት መቻል አለበት። በሌላ መልኩ ለምሳሌ እያነበባችሁ ያለ ሌትስ ሴይ ማትማቲክስ ቢሆን ኪዩቢክ ፋንክሽን ሶልቭ ማድረግ እንዴት እንደምትችሉ የሰራችሁት ኤግዛምፕል አልገባችሁ፣ መጽሐፉ ላይ ያለው ነገር አልገባችሁ። ጓደኛ ፍለጋ ከመሄድ ይልቅ how to solve cubic function ብላችሁ ዩቲዩብ ላይ ሰርች ብታረጉ ቅድም ድፍን ብሎ የነበረው ሐሳብ ግልጥልጥልጥ ይላል ማለት ነው። በቃ ብዙ አንብባችሁ ከምታገኙት ይልቅ በ5 ደቂቃ በ10 ደቂቃ ቪዲዮዎች በቃ ቅድም ሐሳብ የሌላችሁ ነገር ላይ ቅድም ድፍን ብሎ የነበረው ነገር ግልጥልጥ ይልላችኋል። በዚህ መንገድ ራሳችሁን ወደ ተሻለ መንገድ እንድትመጡ ማድረግ ይቻላል። ችግሩ ምንድነው? ያነ ዩቲዩብ ካለቀ በኋላ ገብቷችኋል፣ የፈለጋችሁት ነገር አግኝታችኋል። ስትጨርሱ ወደ ጥናታችሁ ተመለሱ። እንደዚህ አይነት ስህተቶችን አትስሩ። በቃ እስኪ እዛው ቅርት በቃ ውኝት ብላችሁ አትቅሩ። በቃ ወዛ ውቅያኖስ ውስጥ ሰምጣችሁ አትቅሩ። ከዛ ያንን ሐሳብ እንደጨረሳችሁ ዝቅ ብሎ የአርቲስት እንትናን ጉድ ተመልከቱ ቢላችሁ እዛ ያንን ጉድ ለማየት ትሄዳላችሁ።
እናንተ ራሳችሁ 40 ደቂቃ 50 ደቂቃ 1 ሰዓት 2 ሰዓት እዛው ውስጥ ትቆዩና ራሳችሁ ጉድ ትሆናላችሁ። አያችሁት? ብልጥ መሆን ያስፈልጋል። በቃ መጠቀሙን ካላወቅ ነው ይሄ ስልክ ይገለናል፣ ጊዜያችንን ያባክናል፣ ያጠፋናል። በቃ እኛን እንዳልሆነ ነገር ያደርገናል። በቃ የፈለግነውን ነገር እንሄድና ምርጥ አድርገን ተጠቅመን መመለስ ትተው ናቅ ዓላማችንን ማስታወስ የሚጠብቀን ውጤት ማስታወስ በጣም አስፈላጊ ትተው ማድረግ ያስፈልጋል። ስለዚህ በዚህ መንገድ መጠቀም ከቻላችሁ ነገሮች በሙሉ ቀለል እያሉ ይመጣሉ ማለት ነው። ቅድም ሐሳብ የሌላችሁ ሐሳብ እንደ አዲስ በጣም ብዙ ለሰው ማስረዳት የምትችሉት ሐሳብ አምሯችሁ ውስጥ ያድራል ማለት ነው። በብዙ መንገድ ማለት ነው። at the same time ለምሳሌ አንድ የሆነ ሰንተንስ የሆነ ኮንሰፕት አልያዛችኋል፣ ግራ ገባችሁ። በቃ ቅድም ሞከራችሁት አላዛችሁትም፣ አሁንም አላዛችሁትም ምናምን፣ ግን ምን ማድረግ ትችላላችሁ? ሰልፍ ሪከርድ ማድረግ ትችላላችሁ። ራሳችሁን ሪከርድ ይሄን ስላደረኩት ነው ባይዘው ይሄንን እምላችሁ። ሰልፍ ሪከርድ ታደርጉና ይሄ ማለት እኮ እንደዚህ ነው ብያቃለሁ፣ አንተ እሱ ባለው አይገባም እንዴ? ይሄ ማለት እኮ እንደዚህ ማለት ተፈልጎ ነው፣ ለምን ደማ አትይዘው ምናምን ራሴን እየወቀስኩ ሪከርድ አደረግና 2-3 ጊዜ አዳምጠዋለሁ። የእውነት ከውስጥ አይጠፋም ዛባል። እንደዛ ማድረግ ትችላላችሁ። ስልካችሁን እናንተ ከፍ እንድትሉ መጠቀም ትችላላችሁ። እሱ ብቻ አይደለም። ለምሳሌ ስታነቡ ቆይታችሁ የያዛችሁትን ሐሳብ ከጓደኞቻችሁ ጋር ትረዳዳላችሁ። ጓደኛ እንዲያስረዳችሁ ትፈልጋላችሁ። ለምሳሌ አንድ ጓደኛችሁ እያስረዳችሁ ቢሆን እንደው በጣም ፎከስ አድርጋችሁ እንኳን ብትከታተሉት ምናልባት 40-50% ያላችሁን ትይዙት ይሆናል። በጣም ፈጣን የሆነ ሰው ነው ለዛው ምንን የሚያደርገው በመስማት ብቻ። ግን ምን ብታረጉ የተሻለ ደግሞ 100% መያዝ ትችላላችሁ? ጓደኛችሁ ሲያስረዳችሁ ኦዲዮውን ስልካችሁ ላይ ማስቀረጥ ብትችሉስ? ስልካችሁን ሪከርድ ላይ አድርጋችሁ መጠያየቅ ብትጀምሩ፣ ስልካችሁን ሪከርድ ላይ አድርጋችሁ መወያየት ብትጀምሩ፣ ስልካችሁን ሪከርድ ላይ አድርጋችሁ ሐሳብ ብትወራወሩ፣ ሁሉም ሐሳብ ስልካችሁ ጋር ይቀራል። ያንን ደግሞ ደጋግማችሁ ማዳመጥ ትችላላችሁ። ደጋግማችሁ በሰማችሁት ቁጥር ደግሞ ይሄ ካምሯችሁ ይቀራል ማለት ነው። ስለዚህ ስልካችሁን እናንተን በሚገነባ መንገድ መጠቀም ግድ ይላል ማለት። ካልሆነ ግን ይሄ ስልክ ይገላችኋል። እዚህ ስልክ ውስጥ በጣም ብዙ እናንተን ወደ ኋላ የሚያስቀሩ ነገሮች አሉ። በጣም ወደ ኋላ የሚያስቀሯችሁ ነገሮች አሉ። ግን ይህንን ስልክ በደንብ መጠቀም እንድትችሉ አሁን እናንተ ያላችሁበትን ነባራዊ ሁኔታ አንደርስታንድ እንድታደርጉ ትፈልጋለሁ። እኛ አዲሱ ትውልድ በተለይ ይሄ ጄኔሬሽን አሁን ያለበት ነባራዊ ሁኔታ ከ100 ሜትር ሩጫ ትራክ ጋር በጣም ተመሳሳይ ነው። የ100 ሜትር ሩጫ ትራክ ከሌሎቹ የሩጫ አይነቶች በ3 መሰረታዊ ነገሮች ይለያያል። የመጀመሪያው ማራቶን ላይ ልክ ሯጮቹ ተደርድረው ፊሽካው እንደተነፋ የእውነታቸውን ነው እንደሚሮጡት ሯጮቹ 10000 ሜትር ላይ የመጀመሪያው ፊሽካ እንደተነፋ የእውነታቸውን ነው እንደሚሮጡት 5000 ሜትር ላይ ፊሽካው እንደተነፋ የእውነታቸውን ነው እንደሚሮጡት አይደለም። የሚቆጥቡት አቅም አለ፣ የሚቆጠብ አቅም አለ። በኋላ 400 ሜትር ላይ ሲደርሱ 300 ሜትር ላይ ሲደርሱ 100 ሜትር ላይ ሲደርሱ ስፕሪንግ አውት አድርገው የሚያመልጡበትን ኢነርጂ ይቆጥባሉ። 100 ሜትር ሩጫ ትራክ ላይ የሚቆጠብ አቅም አለ? በጭራሽ። እንኳን የምንቆጥበው አቅም ይቅርና ማለት ነው የምንተነፍሰው አየር የለም። አንድ ጊዜ በቋጠርናት አየር ነው ውልቅ እልም። ስለዚህ የሚቆጠብ አቅም የለንም፣ እኛ የሚባክን ጊዜ የለንም። እናንተ የ100 ሜትር ሩጫ ትራክ ውስጥ እንዳላችሁ ለራሳችሁ ከነገራችሁት ይህን ስልክ እንዴት መጠቀም እንዳለባችሁ ይገባችኋል። ጊዜ ማባከን ታቆማላችሁ። የሚቆጠብ አቅም የለም፣ የሚቆጠብ እስራ የለም። ዛሬ መስራት እየቻል በለዘዘ ስሜት ነገ አደርገዋለሁ ብለን መተው የለም የ100 ሜትር ሩጫ ትራክ ውስጥ ስለሆነ። ሁለተኛ የ100 ሜትር ሩጫ ትራክ ከሌሎቹ የሩጫ አይነቶች የሚለየው ለምሳሌ 10000 ሜትር ላይ የመጨረሻው ዙር ደርሰን ደወል ተደውሎ ፍትልክ ብለን መውጣት ብንጀምር የመራን ቢሆን ሩጫውን ማን እየተከተለን እንደሆነ ኢትዮጵያዊ ነው የሚከተለኝ፣ ኬንያዊ ነው፣ ኒውዚላንድ ነው የሚለውን ዞሬ ማየት ይችላል። 100 ሜትር ሩጫ ትራክ ላይ ዞሮ ማየት ይችላል? ጭራሽ በጭራሽ። ማለት አንደኛ ልዩነቱ ራሱ የማይክሮ ሰከንድ ነው። የሽርፍራፊዎች ናቸውና ዞሮ ማየት አይቻልም። ዞረን እንድናይ የሚያረጉ ነገሮች ደግሞ እዚህ ውስጥ ማአት አሉ። አንደርስታንድ ልታረጉት ይገባል። ያነ ሯጭ ሩጦ ሲጨርስ ወርቅ አንስቶ የአገሩን ሰንደቅ ዓላማ በክብር ከፍ እንደሚያረገው ሁሉ የኔና የናንተ ሩጫ ደግሞ በመልካም ውጤት መቋጨት መቻል አለበት። ያ ውጤት የቤተሰቦቻችንን ስነ ልቦና ቀና ያረጋል፣ የማህበረሰብ ስነ ልቦና ቀና ያረጋል፣ ሀገር ቀና ያረጋል። የምትጠብቁት ውጤት ይሄ ወርቅ ሆኖ እያለ አምሯችሁ ውስጥ ያስቀመጣችሁት ውጤት ሆኖ እያለ ወደ ጎን እንድታዩ የሚያረጋችሁ ነገር ግን አለ። ፌስቡክ ወደ ጎን እንድታዩ ያረጋችኋል።
ቴሌግራም ወደ ጎን እንድታዩ ያረጋችኋል። ዩቲዩብ ወደ ጎን እንድታዩ፣ ቲክቶክ ወደ ጎን እንድታዩ ያረጋችኋል። አሁን ያልኳቸው ፕላትፎርሞች በሙሉ ስልክ ውስጥ ነው ያሉት። ስለዚህ የ100 ሜትር ሩጫ ትራክ ውስጥ እንደሆናችሁ ካወቃችሁ ግን ይህን ስልክ ለምን መጠቀም እንዳለባችሁ፣ እንዴት መጠቀም እንዳለባችሁ ይገባችኋል። ወደ ጎን ዞሮ ማየት አይቻልም በጭራሽ ማለት አላማችሁ ላይ ብቻ ፎከስ ታደርጋላችሁ። ሶስተኛው መሰረታዊ ነገር 100 ሜትር ሩጫ ትራክ ላይ ስነሳ ብሳሳት ሁሉም ነገር ተበላሽ። 10000 ሜትር ላይ ግን በወድቅ ራሱ ስነሳ ያንን ማስተካከልበት እድል አለ። ማራቶን ላይ ቁጭ ብዬ ብቆይ ራሱ የማሸነፍ እድል አለ። 100 ሜትር ሩጫ ትራክ ላይ ግን ስነሳ ብሳሳት ነገሮች በሙሉ ተበላሻሉ። ሩጫው ልጨርስ እችል ይሆናል እንጂ ላሸንፍ አልችልም። ምን ይፈልጋል? ልክ መሆንን ዲማንድ ያደርጋል። አኪዩሬሲ፣ ስህተት መስራት አይፈቀድልንም። በቃ እኛ የ100 ሜትር ሩጫ ትራክ ውስጥ ስለሆነ ያለ ነው። አሁን በተለይ ይሄ ጄነሬሽን እንደዛ ነው በቃ ያለበት ነባራዊ ሁኔታ ማለት ነው። ሶ የ100 ሜትር ሩጫ ትራክ ውስጥ እንደሆነ ራሳችንን ካሳመን ይህን ስልክ እንዴት መጠቀም እንዳለብን ይገባል። በተለይ በዩቲዩብ በፊልም የምትዘናጉ ሰዎች አትጃጃሉ። አልጎሪዝሙ ራሱ ሊገባችሁ ይገባል። ለምሳሌ ኳስ የሚወድ ሰው ገና ዩቲዩብ ግብት ሲል የሚያገኘው የኳስ ሃይላይት ነው። ይሄ አልጎሪዝሙን የሚያመጣው ጣጣ ነው። አልጎሪዝሙ ነው ይሄንን የሚያደርገው። ሶ እናንተ ፍላጎታችሁ ማትማቲክስ ማጥናት፣ ፊዚክስ ማጥናት ሆኖ እያለ መጀመሪያ የቀረበላችሁ ግን የምትወዱት ነገር ስለሆነ ክሊክ ታረጉና ሃላንድ በዚህ ሳምንት ያስቆጠራቸው የሚገርሙ ጎሎች ናቸው። የሃላንድን ጎል ስታይ ትቆያለህ። ያንተን ህልም ደግሞ ያንተን ህይወት ባዶ ሃይላንድ ታረጋዋለህ። የቡካዮ ሳካን ጎል ስታጣጥም ትውላለህ 30 40 ደቂቃ 1 ሰዓት ምናምን። ያንተ ህልም ግን ግድግዳ ላይ ተሰክቶ ይቀራል። ቡካዮ ሳካ እኮ ስላንተ መፈጠር ራሱ ጭራሽ አያውቅም። ኢትዮጵያ የምትባል ሀገር እንዳለች ራሱ ላይ ያውቅ ይችላል። እንኳን አንተን እንኳን አንችል ማለት ሃላንድ እኮ ስለመፈጠራችሁ ያውቅ። ማንቸስተር፣ አርሰናል፣ ሊቨርፑል ምናምን ቻምፒዮንስ ሊግ በቃ ጣሊያን ሴሪያ ምናምን ጉዳያችሁ ሊሆን አይገባም። የምሬን ነው የምላችሁ። እባካችሁን አትሞኙ። ይህን ስልክ አይግደላችሁ። በቃ ስራችሁን ጨርሳችሁ እዛ በኋላ ሌሎች ነገሮች ጋር ሄዱ። ጠቢቡ ሰለሞንም እኮ ይላል ወኩሉ ለጊዜ፣ ለሁሉም ጊዜ አለው። ለሁሉም ጊዜ አለው። ነገ ማድረግ የምንችለው ነገር ለምንድን ነው ስራ ከምረን አሁን የምናረግ? እና ይህንን ስልክ እናንተ ሊገነባ በሚችል መንገድ ተጠቀሙ። ቲክቶክ ላይም እንደዚሁ። ቲክቶክ ላይ ብዙ ቁም ነገር የለም። እኔ ራሱ ወደ ቲክቶክ የመጣው ተገድጄ ነው። በቃ እስኪ የምትሰራቸውን ነገር አስተዋውቅ፣ ግድ የለም ጥቅምም እኮ አለው ምናምን። በቃ ቁም ነገር ብዙ የለበትም ቲክቶክ ላይ። ቲክቶክ ላይም ስትገቡ ፐርፐዝሊ ሰርች አድርጉ። የማትፈልጉት ነገር ምናምን ሲመጣ ደግሞ ጫና አድርጋችሁ ኖት ኢንተረስትድ በሉት። ድጋሚ እንዳታገኙት፣ እንደዚህ አይነት ኮንተንቶች እንዳይመጡባችሁ ኖት ኢንተረስትድ። ግን በዋናነት ፐርፐዝሊ በቃ ታይፕ አድርጋችሁ ግቡ እንጂ ዝም ብሎ ሜዳው ላይ ያለውን ነገር በሙሉ አታንሱ። ለእናንተ የሚሆን አይደለም። እናንተን ያመክናችኋል፣ ያበላሻችኋል። ለአእምሯችሁ ልትጠነቀቁለት ይገባል። በዓለም ላይ ውዱ ሀብታችሁና ካላችሁበት ስቴት ኦፍ ላይፍ ሊያወጣችሁ የሚችለው ውዱ ሀብት፣ ውስጣዊ ሀብታችሁ፣ እምቅ ኃይላችሁ አእምሯችሁ ነው። ለአእምሯችሁ ተጠንቀቁ በጣም። አእምሯችሁ እንደዚህ አይነት ነገሮች ይበክሉታል። ሶ አእምሯችንን በደንብ ተጠንቀቀን ከያዝነው ግን ተአምር መስራት እንችላለን። በጣም ተአምር መስራት እንችላለን። እና ይህንን ስልክ ለናንተ በሚጠቅም መንገድ ተጠቀሙት። ለናንተ በሚሆን መንገድ ማለት ነው። ሪሊ አሁን እየሰራሁት ያለሁት ስራ ላመጣው ወደምፈልገው ለቤተሰቦቼ ላሳያቸው ለምፈልገው ውጤት የሚያበቃኝ ነገር ነው። ሪሊ ኢቫሉዌት ዩርሰልፍ። ራሳችሁ እኮ ይነግራችኋል ልክ እንዳልሆናችሁ፣ ግን ወዲያው መታረም፣ እጃችሁን ቁንጥጥ ማድረግ። በቃ ይሄ ላንቺ የሚጠቅም አይደለም፣ ይሄ ላንተ የሚጠቅም አይደለም፣ ህልም ያለው እዚህ ጋር ነው፣ ይሄ በኋላ የሚደርስ ጉዳይ ነው። ይህንን ስታደርጉ ነገሮች በሙሉ ይቀየራሉ። ምክንያቱም የነገ ውጤታችንን የምናየው በእያንዳንዷ ቀን እንቅስቃሴያችን። በቃ 90 ያቀደ ሰው 95 ያቀደ ሰው በአንድ ቀን ሌሊት አይደለም የሚያመጣው፣ በእያንዳንዱ ቀን ስራዎቹ ነውና አእምሯችሁ ውስጥ መልካም ነገሮች እንዲያድሩ ብቻ ተጠቀሙበት። ካልሆነ ግን ጊዜያችሁን እንዲያባክን፣ በቃ የእናንተን ጊዜ እንዲሰርቅ፣ የእናንተን ማንነት አስጥሎ ሌላ ማንነት እንዲሰጣችሁ፣ በተደጋጋሚ ያልሆኑ ነገሮችን እያያችሁ ወደዛ መንገድ እንድትሄዱ የሚያረጋችሁ ከሆነ ጀስት ባትጠቀሙት ይመከራል። እንደውም ይህንን የምታዩት ወላጆች ካላችሁ እድሜያቸው ላልበሰለ ልጆች ባካችሁ ስልክ አትስጡ፣ ወይ ደግሞ የሚጠቀሙትን ነገር ጋይድ አድርጓቸው አጠገቡ ናችሁ። ካልሆነ ግን እየገደለብን ነው። ብዙ ዘንዶች አሉ እዚህ ውስጥ፣ ስልክ ውስጥ ብዙ ዘንዶ አለ ልጆቻችን የሚሰለቅጥ እና ጥንቃቄ ማድረግ ያስፈልጋል። ባካችሁ የምሬ ነው። የግሎባላይዜሽን ላልሰለጠነ አእምሮ በጣም ጎጂ ነው። አጠቃቀሙን ላላወቀው ሰው በጣም ጎጂ ነው። ሶ አድቫንቴጅ እየመሰለን በቃ ስልካንስ ብድግ አድርገን ለልጆቻችን በቴክኖሎጂ ላቅ እንዲሉ ምናምን፣ ሪሊ በቴክኖሎጂ ላቅ የሚያረጋቸውን ነገር ነው እያዩት ያሉ ወይስ ከሃይማኖት የሚያስወጣቸውን ነገር ነው እያዩ ያሉ?
ትናንት ከነበራቸው ሐሳብ ላይ የሚጨምሩበትን ነገር ነው እያዩ ያሉ ወይስ ደግሞ ከባህላቸው ከሴታቸው ጋር እንዲያፈነግጡ የሚያደርጋቸው ነገር ነው እያዩ ያሉ? እንዴ ፌስቡክ ላይ እስኪ የሚታዩትን ነገሮች እያቸው በቃ አእምሮ ብክት የሚያረጉ በቃ ልጆቻችን መጥፎ ነገር እንዲለማመዱ የሚያረጉ ከባህላቸው ከወጋቸው ከሴቶቻቸው እንዲርቁ የሚያረጉ። ስለዚህ በመጨረሻ አንድ ነገር ብቻ ነው ማለት የምፈልገው፣ ፕሊዝ ስልካችሁን እናንተ በገንዘብ እንደገዛችሁት ሁሉ በአእምሯችሁ በእጃችሁ ግዙት። ስልካችሁ ግን እናንተን አይግዛ። እንዴት ይሄ ዕቃ እናንተን እንዲያዛችሁ ትፈቅዱለታላችሁ እንዴ? እጃችን ድንገት ሳናስበው ሄዶ የሆነ ቦታ ላይ ጥልቅናል። ለምንድን ነው እንደዛ የሚሆነው? እንደ ንስሩ ቪዥነሪ ኑን እንጂ ፈልገነው እንሂድ። ፈልገን ታይፕ ይሄንን ነው የምፈልገው ዛሬ ማየት የምፈልገው በቃ ላፕላስ ትራንስፎርሜሽንን ሶልቭ ማድረግ ነው። ዛሬ ማየት የምፈልገው በቃ የተለያዩ ሳይመንታነስ ኢኩዌሽኖችን ኢዚሊ በማትሪክስ ፎርም ወይ በሌላ መንገድ እንዴት ሶልቭ ማድረግ እንዳለብኝ ዛሬ ማየት የምፈልገው በቃ ኢነርሺያን በደንብ መረዳት ፈልጋለሁ። ዛሬ ኒውተን ሎውን በቃ በደንብ አበጥሬ እንደዛ ፈልጋችሁ ያንን ኤክስትራክት አድርጋችሁ ውጡ። ከዛ ውጪ ስትጨርሱ ትታችሁት ሁልቅ በቃ የናንተ ዓለም አይደለም። የናንተ ዓለም በፊታችሁ አለ፣ በእጃችሁ የሚሰራ በዛሬው እንቅስቃሴያችሁ የሚሰራ ሌላ ዓለም አላችሁና ከእንደዛ አይነት እሾህና አሜካላ አእምሯችሁን ከሚያመክን ነገ ለጸጸት ከሚጥላችሁ ድርጊት ተቆጠቡ ማለት ፈልጋለሁ። እህት ወንድሞቼ ይሄ ቪዲዮ ለእናንተ ከጠቀማችሁ ለሌሎቹ እንዲደርስ በድጋሚ ሼር አድርጓቸው፣ ዩቲዩብንም ሰብስክራይብ አድርጉት። ለነበረን ቆይታ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።